አንተ እኔ በየወሩ ደሞዝ ምከፍል እንደዚህ ተገትረ ፈዘ እንድትል መሰለ? አይ እንደዛ አይደለም እኮ ትንሽ ስለምን። ታዲያ እኔ ምን አገባኝ? ታዲያ ለምን ትመጣለህ? እሺ ይቅርታ፣ በጣም ምንም አይነት ይቅርታ አልፈልግም። ለመሆኑ ደሞዝክ ስንት ነው? እንካ ከዚህች አይበልጥም። አሁኑኑ ዕቃህን አስቀማምጥና ውጣ። እሺ ለመስተንግዶ ስራ እንደዚህ ትሆናለች እንዴ? ና አንተ ና እስኪ ና። አቤት እመቤቴ። ብዙ ከስተመር ቢኒ ይሉኛል እና ደግሞ በጣም ጎበዝ እንደሆነ ሲነግሩኝ ነበር። እስኪ ጥራልኝ፣ ማየት እፈልጋለሁ። ቢኒ እኮ አሁን ያባረርሽው ነው እመቤቴ። ኦ ማይ ጋድ። ቻው እናቴ፣ ተባልተሻል። ሰዎች ግን ለምንድን ነው ቆም ብሎ ማሰብ የተሳናቸው? ሁሉ ነገራችን የተገለጠ ትውልድ ምን ነው ማሰብ ተሳናል? ቢያንስ እንዴት ከአንደበታችን ለሚወጣ ቃላት ኃላፊነት መውሰድ ያቅተናል? ተናጋሪ እንጂ ሰሚ ይቋጠናል። ክፋታችን በዛ። በክፉ ቃላቶቻችን ምስኪኖችን ገለናል። በጣም ጸጸት የሚባል ነገር አልፈጠረብንም። ብቻ እኔ እንጃ፣ እናሳዝናለን። አታስብ ልጄ፣ ፈጣሪ ለሁላችንም እንደ ስራችን ደግሶልናል። እውነት ነው፣ ላይ ተደግሶ እየጠበቀ ነው። የከፋው ሰው ሲሄድ ኑሮ የመረረው፣ የከፋው ሰው ሲሄድ ኑሮ የመረረው አይዞህ አይዞህ ብሎ